ሰላም እንደምቆያችሁ ወድ የዱቡሻ ሄልዝ ቲዩብ ተከታታዮች ሁሉ ሰላም ነው? እኔ ደህና ነኝ አልሐምዱሊላህ። ዛሬ ደግሞ በፖስት ፓርተም ሄሞሬጅ ማኔጅመንት ፕሪቬንሽን እና ኤርሊ ዲቴክሽን ዙሪያ አፕዴት የሆኑ ጋይድላይኖችን በጋራ እናያለን። ፕሊዝ የምሰራቸው ቪዲዮዎች እየታዩም አይደለም፣ ላይክም ኮሜንትም የለውም። ስለዚህ አንድ ላይክ ለኔ ዋጋ አለው፣ ለእናንተ ምንም ማለት አይደለም። አንድ ኮሜንት ለኔ ቫልዩ አለው፣ ቪው እንዲጨምር ያደርጋል። ሼር ብታደርጉና በተለይ ስራ ዓለም ላይ ይሁን ትምህርት ላይ ላሉ የጤና ባለሙያዎች ጠቃሚ መረጃዎችን እያቀረብኩ ስለሆነ ይህን እንድታደርጉ በቅድሚያ መጠየቅ እፈልጋለሁ። እንግዲህ ፒፒኤች ማኔጅመንት ላይ ያው በተለያየ ጊዜ የተለያዩ መረጃዎች የተለያዩ አፕዴቶች ይደርሱናል። ካረንትሊ ደግሞ አሁን ባለው በጤና ጥበቃ ሚኒስቴር ተዘጋጅተው ለጥቂት ባለሙያዎች ከተሰጡ ትሬኒንጎች አንዱ በፒፒኤች ላይ ማኔጅመንት አፕዴት ነው ማለት ነው። እሱን ዛሬ ባለን ጊዜ እናያለን። እስከ መጨረሻ እንድትከታተሉኝ እየጠየቅኩ ቪዲዮውን ላይክ በማድረግ እንዲሁም ቻናልን ሰብስክራይብ እንድታደርጉ እጠይቃለሁ። እንግዲህ ያው አዲሱ የፒፒኤች ማኔጅመንት አፕሮች ኢሞቲቭ ባንድል ነው የምንለው። ያው ኢሞቲቭ ስንል አብሪቬሽን ነው። የመጀመሪያው ኢ ኤርሊ ዲቴክሽን ነው። ኤም ዩተራይን ማሴጅ ነው ወይ ማሴጂንግ ዘ ዩተረስ ነው። ኦ ዩትሮቶኒክ ኦር ኦክሶሲክ ድራግስ መስጠት ነው። ቲ ትራንኤግዛሚክ አሲድ ወይም ቲኤክሲኤ መስጠት። አይቪ ኢንትራቬነስ ፍሉይድ ኢንተርቬንሽን ወይ ደግሞ ፍሉይድ መስጠት አይቪ ላይ ነው አድርገው። ኤንድ ኢ ኤግዛሚኔሽን ኦር ስካሌሽን ነው ማለት ነው። ዲቴይሉ ላይ እናያለን። ስካሌሽን ምንድነው፣ ኤግዛሚኔሽን ምንድነው፣ ኤግዛማይን የምናደርገው የሚለውን የምናይ ይሆናል ማለት ነው። እንግዲህ እያንዳንዱ ላይ ኤርሊ ዲቴክሽን ላይ ማኔጅመንት ኦፍ ኦብስቴትሪክ ሄሞሬጅ ታይምሊ ነው እኛ ኢንተርቬን ማድረግ ያለብን ማለት ነው። ታይም ማተር ያደርጋል። ስለዚህ ኤርሊ ዲቴክት እንዳደረግን ዩተራይን ማሴጅ ዩትሮቶኒክ ባንድል ወይ ደግሞ ኢሞቲቭ ባንድሎች ዊዝን 15 ሚኒት ወይ ደግሞ በ15 ደቂቃ ውስጥ ኢንተርቬን ወይ ደግሞ አፕላይ ማድረግ ይኖርብናል ማለት ነው። ስለዚህ ያንን እናደርጋለን። የመጀመሪያው እንግዲህ ትራይገርስ ናቸው። ሞቲቭ አፕሮች ወይ ደግሞ ኤርሊ ዲያግኖስ ካደረግን በኋላ ሞቲቭ አፕሮችን እንዴት ነው የምንጀምረው ወይ ደግሞ እንድንጀምር የሚያደርጉ ትራይገሮች ምንድን ናቸው የሚለውን እናያለን አንድ ባንድ። የመጀመሪያው ክሊኒካል ጀጅመንት ነው። ያው ፒፒኤች አብዛኛው ጊዜ በፓራሜትር ወይ ደግሞ ሜጀር አድርገን ሳይሆን ክሊኒካሊ ነው በማተርናል ቫይታል ሳይን ጄጅ አድርገን ዲያግኖስ የምናደርገው ነው። ሞስት ኦፍ ዘ ታይም ክሊኒካል በሚሆንበት ሰዓት ኢንተርቬንሽናችን ሃይ ነው የሚሆነው። ጉድ የሆነ ጀጅመንት ይኖራል፣ ፕሮግኖሲስ ይኖራል ማለት ነው። አንደኛው ትራይገር ክሊኒካል ጀጅመንት ነው። ሁለተኛው ብለድ ሎስ ኤስቲሜሽን ነው። እንግዲህ ብለድ ሎስ 300 ሚሊ ሊትር እና ሞር ሆኖ ዋርኒንግ ሳይን ካለ which means ማተርናል ቫይታል ሳይን እና ዲሬንጅመንት ካለ በ300 ml ብለድ ሎስ እንወስዳለን ማለት ነው፣ ወይ ደግሞ ትራይገር እናደርጋለን ማለት ነው። ሞቲቭ አፕሮች የመጀመር እድል አለ ወይ ደግሞ መጀመር ይኖርብናል ማለት ነው። እንግዲህ ያው ፒፒኤች ባይ ዲፊኒሽን ስናይ ሞድ ኦፍ ዴሊቨሪ ላይ ዲፔንድ ሆነን ብሌድ አማውንትን ጠቅሰን ዲፋይን የምናደርገው አለ። ስለዚህ ይሄ በ300 ml ብሌድ ሎስ ኖሯት ዋርኒንግ ሳይን ካለ የግድ 500 ወይ 1000 አንጠብቅም ማለት ነው። በኪን ወይ ደግሞ እናስጀምራለን ማለት ነው ሞቲቭ አፕሮች። እንግዲህ ያው ድሬፕ ካለ ወይ ደግሞ ብሌድ ሎስን ሜጀር የምናደርገው ድሬፕ ካለ ግሪን ላይ ሳይሆን ሬድ ጋር ሳይደርስ 300 ማለት ሬድ የሚደርሰው ከ500 ml በላይ ነው፣ የሎ ላይ ማለት ነው። የሎ ላይ በሚሆንበት ሰዓት ሜጀርመንቱ መጀመሪያ ያስፈልጋል። ሌላው ብሌድ ሎስ ላይ ብቻ ቤዝ እንሆናለን። እንግዲህ ያው ብሌድ ሎስ ሜጀርመንት ላይ ያለው ድሮባክ እንደተጠበቀ ሆኖ ግን አማውንት ሜጀር የምናደርግ ከሆነ ወይ ደግሞ ድሬፕ የምንጠቀም ከሆነ እዚህ ጋር እንደምናየው
yellow አለ and this one red አለ ስለዚህ ከየሎው ጋር ከደረሰ 300 እና ከዛ በላይ ነው ሬድ ጋር ከደረሰ ደግሞ 500 ml እና ከዛ በላይ ነው ስለዚህ with only blade loss 500 ml እና ከዛ በላይ በሚሆንበት ሰዓት we have to trigger motive approachን ተግባራዊ ማድረግ ይኖርብናል ማለት ነው ስለዚህ ከነኚህ ከሶስቱ በሶስቱ ወይ ደግሞ ከሶስቱ በአንዱ ማኔጅመንት አፕሮች እንገባለን እንግዲህ early detect አድርገን ትሪት እናደርጋለን ስንል በዚህ ነው ማለት ነው there is no need of shock ወይ ደግሞ ሌላ ሲኒየር መጥቶ ዲያግኖስ እንዲያደርግ የምንጠብቅበት ወይ የለም in terms of emotive first response to PPH ላይ አክሽን ፕላኑ የመጀመሪያው ትራይገርስ ነው የሚያስቀምጠው ማለት ነው then በሶስቱ ትራይገር ኤሊጂብል ከሆኑ የግድ ሶስቱ መሆን የለበትም maybe አንደኛው ላይ ሊሆን ይችላል ክሊኒካሊ ፒፒኤችን ዲያግኖስ ልናደርግ እንችላለን ስለዚህ call for help ነው እንግዲህ obstetric hemorrhage always emergency ነው call for help ያስፈልጋል ቲም አፕሮች ነው ማኔጅ ማድረግ ያለብን ሞቲቭ አፕሮች ስንል እንግዲህ ያው በቲም ማኔጅ ስናደርግ ባለፈው በፒፒኤች ሴሽን ላይ በዲቴይል አይተናል ቲም አፕሮች ነው ዩተረስ ማሴጅ ያስፈልጋል ዩተረስ ማሴጅ በመሆንበት ሰዓት ወይ ደግሞ ዩተረስን ማሴጅ በመናደርግበት ሰዓት ሌላው ኦክሶሲክ ድራግ መስጠት ያስፈልጋል ማለት ነው እንግዲህ ኦክሶሲክ ድራግ ፒፒኤች ማኔጅመንት ላይ ሰርድ ስቴጅ ማኔጅመንትን አክቲቭሊ ማኔጅ ካደረግን በኋላ ስለሆነ ምን ያህል ነው የሚሰጠው 500 ml ፍሉይድ ላይ 10 international unit ልንሰጥ እንችላለን or else 20 international unit in 1000 ml 1 liter ላይ ልናደርግ እንችላለን ነገር ግን 500 ml ላይ 10 international unit oxytocin ጨምረን ወይ ደግሞ አንድ oxytocin ጨምረን as fast as possible እንዲሄድ እናደርጋለን ማለት ነው the third option TXA ነው እንግዲህ tranexamic acid እንደ PPH ማኔጅመንት ያው ከዚህ በፊት ባለው helping mother survive approachም ላይ ያለ ነው አሁን ምንድነው ከዚህ በፊት የነበረው የPPH ማኔጅመንት አፕሮች እና አሁን ያለውን ስናይ ምንድነው ይሄ simultaneously ነው every step አንዱን ጠብቀን የምንሰራው ሳይሆን ሁሉ አንድ ላይ የሚሰራ ነው ማለት ስለዚህ TXA እንሰጣለን እንግዲህ TXA tranexamic acid ለመስጠት የምናያቸው ነገሮች ይኖራሉ for example ወልዳ ከ3 ሰዓት በላይ መቆየት የለባትም TXA ለመስጠት ይሄን አይተን ኮንሲደር አድርገን አሰስ አድርገን እንሰጣታለን ማለት ነው እንግዲህ TXA ስንሰጥ ያው 1 ግራም IV ነው ወይ 1 ግራም IV ነው በ10 ml infusion 10 ደቂቃ every minute 1 ml ፑሽ ማድረግ አለብን unless otherwise ምን happen ሊያደርግ ይችላል hypotension happen ሊያደርግ ይችላል ማለት ነው at the same time TXA እየተሰጣት ያው ቲም አፕሮች ስለሆነ ይሄ ስቴፕ ወደ 5 ስለሆነ 5 ሰዎች እየሰሩ አንድ ላይ የሚሰሩ ናቸው ማለት ነው then IV ላይን ኦፕን ይደረጋል ማለት ነው IV ላይን ያው TXA ከዚህ በፊት ባለው አፕሮች ወደ መጨረሻ አካባቢ ነው ኮንሲደር የሚደረገው ሌላው IV ነው ያው ፍሉድ ሎስን መተካት ይኖርብናል ማለት ነው then we have to examine ያው examine የምናደርገው ለምንድነው there are cause of postpartum hemorrhage አራት ኮዞች አሉ is it torn trauma ነው thrombic ነው tissue ነው የሚለውን ለመለየት examine ማድረግ ያስፈልጋል ማለት ነው ስለዚህ examine የምናደርገው already PPHን አይደንቲፋይ አድርገን ወደ ማኔጅመንት ትራይገር አንዱ ትራይገር አድርገን ወይ ደግሞ ክራይቴሪያ ሴት አድርገን ማኔጅመንት ውስጥ ከገባን በኋላ እንደሆነ ነው ማለት ነው በዚህኛው አፕሮች በኢሞቲቭ አፕሮች PPH ማኔጅመንትን የምናየው ማለት ነው ኔክስት እንግዲህ እንደዛ አድርገን አሁንም ብሊዲንግን የሚቀጥል ከሆነ ደግሞ ብሊድ የምታደርግ እናት ከሆነች we have to identify the cause clear የሆነ cause identify ማድረግ አለብን አቶኒ ነው ሪቴንድ ነው ላሰሬሽን ነው accordingly ማኔጅ ለማድረግ ይሄን መስራት ይኖርብናል ማለት ነው so አቶኒ ከሆነ accordingly ማኔጅ ማድረግ ያስፈልጋል ትሮቶኒክ በመስጠት ማሳጅ በማድረግ
ክሎት ካለ እንዲወጣ በማድረግ መስራት ይኖርብናል ማለት ነው። ሪቴንድ ፕላሰንታ ኦር ፍራግመንት ከሆነ ማኑዋሊ ሪሙቭ እንዲደረግ ፕሮሲጀሮች ይቀጥላሉ። if there is tear or laceration ከሆነ suture ይደረጋል ማለት ነው። accordingly ኮአጉሎፓቲም ከሆነ ደግሞ ቤድሳይድ ቴስት ተሰርቶ ወደ ማኔጅመንት አፕሮች ይከዳል ማለት ነው። አሁንም ብሊዲንጉ ይቀጥላል ወይ የሚለውን እናያለን። የሚቆም ከሆነ ምንድነው የምናደርገው? ያው ኮንቲኒው ኬር እናደርጋለን which means immediate newborn care ተሰጥቶ postpartum care ውስጥ ይገባና ሌሎች አድቫይስ ሰጥተን ሌሎች ኮምፎርት የምናደርጋቸውን third stage ማኔጅ አድርገን fourth stage ላይ ስትሪክት የሆነ ፎሎ አፕ አድርገን ቫይታል ሳይኗን ሌላው የኒዮኔት ወይ ደግሞ ኢሴንሻል ኒውቦርን ኬር የምንሰራበት ማለት ነው። ኮንቲኒው ኬር እንሰጣለን፣ ሞኒተር እናደርጋለን፣ ቫይታል ሳይን ስትሪክትሊ ፎሎ ማድረግ ይኖርብናል። ብሊዲንግ ቢቆምም ቶን ቼክ ማድረግ ይኖርብናል በየጊዜው። ኤኒ ብሊዲንግ ሚኖር ከሆነ ወይ ደግሞ የሆነ አብኖርማሊቲ ሚኖር ከሆነ ኢሚዲየትሊ ሪፖርት እንዲያደርጉ ለእናትም ለፋሚሊ ማሳወቅ ይኖርብናል ማለት ነው። ስለዚህ ብሊዲንጉ በዛ የሚቆም ከሆነ በሞቲቭ እናቆም እንችላለን። የሚቀጥል ከሆነ እንግዲህ ስካሌት ኦር ኤግዛማይን ይላል እና what does it mean የሚለውን ስናይ ምንድነው እንግዲህ የመጀመሪያ ዶዝ ቲኤክስኤ ተሰጥቷት ቲኤክስኤ ከተሰጣት የመጀመሪያ ዶዝ ከ30 ደቂቃ በላይ ሆኖ ከሆነ ሰከንድ ዶዝ ሪፒት እናደርጋለን ወይ ደግሞ ሌላ ዩትሮቶኒክ ድራግ ኢኒሺየት እናደርጋለን። አሁንም ብሊዲንጉ የሚቀጥል ከሆነ ያን ሁሉ አድርገን ማሴጅ አድርገን ዩትሮቶኒክ ተሰጥቷት ቲኤክስኤ ፈርስት ላይ ተሰጥቷት ኮንቲኒየስ የሆነ ኬር ውስጥ ሆና ኮዝ አይደንቲፋይ ተደርጎ አናውን የሆነ ኮዝ ከሆነ ወይ ደግሞ ቲርም ኮዙ ናውን ከሆነ ማኔጅ እናደርጋለን። አንዳንድ ጊዜ ኮዙ አናውን ይሆንና ምን ይሆናል ብሊዲንግ ኮንቲኒው ያደርጋልና በዚህ ታይም we have to escalate እናደርጋለን ማለት ነው። ዘን መጀመሪያ የሰጠናቸውን ሪፒት አድርገን ምንድነው የምናደርገው ቲኤክስኤ እና ቲኤክስኤ 30 ደቂቃ ሆነ የመጀመሪያ ሰጠናት 30 ደቂቃ አልፎ ሆነ ቲኤክስኤ እንሰጣለን። ሌላ ኦፕሽን ዩትሮቶኒክ ያው ኮንሲደር መደረግ ያለባቸው ኮንዲሽኖች ይኖራሉ። ያንን አሰስ አድርገን ዩትሮቶኒክ አዘርዛን ኦክሲቶሲን ነው የመጀመሪያ ከሰጠነው በተጨማሪ ሰተን ትራንስፈር ማድረግ ያስፈልጋል ማለት ነው። ስለዚህ at this time እናቶችን ትራንስፈር በምናደርግበት ሰዓት it may be ትራንስፈር ስንል ከምንሰራበት ከኦቢ ዋርድ ወደ ዋርድ ሊሆን ይችላል፣ ወደ ሲኒየር ኬር ሊሆን ይችላል፣ ኦር ደግሞ ከምንሰራበት ጤና ተቋም ወደ ሌላ ጤና ተቋም ሊሆን ይችላል። ሶ በዚህ ታይም ናስክ አፕላይ ማድረግ ይኖርብናል ማለት ነው። ስለዚህ immediately ናስክ ያው በቲም ስለሆነ እየሰራን ያለ ነው አፕሮፕሪየት የሆነ ኬር እየተሰጠ ኦክሲጅን ላይ ሆኖ ፍሉይድ ራን እየሆነ ምን ማድረግ ይኖርብናል ያው ሾክን ፕሪቨንት ማድረግ ያስፈልጋል ማለት ነው። ሶ ዋንስ ብሊድ የምታደርግናት ሾክን ፕሪቨንት አድርገን ኔሰሰሪ የሆነ ማኔጅመንት ስቴፖች ካልተከተልን ሾክ ውስጥ ይገባሉ። ሶ ያንን ፕሪቨንት ለማድረግ ምን ማድረግ ይኖርብናል ናስክ አፕላይ አድርገን እችንናት ለአድቫንስድ ኬር ትራንስፈር ማድረግ ይኖርብናል ማለት ነው። ስለዚህ በተወሰነ መልኩ የፒፒኤች ማኔጅመንት አፕዴቶች እና አክሽን ፕላኑ ይሄን ይመስላል። ካረንትሊ በሁሉም ጤና ተቋማት እየተሰራ ያለ ኢሞቲቭ አፕሮች ወይም ደግሞ በተለያዩ ጤና ተቋማት ኦሪየንቴሽን ተሰጥቶ እየተሰራ ያለ ኢሞቲቭ አፕሮች ዝርዝሩ ይሄን ይመስላል ማለት ነው። በትክክል ከዚህ በፊት ስንሰራ የቆየ ነውና የአሁኑ ኢሞቲቭ አፕሮች ልዩነቱን ማወቅ ችለናል ብዬ አስባለሁ። አፕሮፕሪየት የሆነ ማኔጅመንት ኢሚዲየትሊ ኢኒሺየት የምናደርግበት ነው። እንዲህ አይነት አፕዴት የሆኑ ትሬኒንግ ወይ ደግሞ የስልጠና ማኑዋሎች ወይ ደግሞ ስልጠና ነክ የሆኑ መረጃዎች እንዲደርሷችሁ በኮሜንት ስር ይቀጥል ብላችሁ እንድትጽፉ ጠይቃለሁ። ስለተከታተላችሁኝ አመሰግናለሁ። ቪዲዮውን ሲጀምሩ ላይክ ያላደረጋችሁ ላይክ እንድታደርጉ እንዲሁም ይህን ቻናል ሰብስክራይብ እንድታደርጉ ጠይቃለሁ። አመሰግናለሁ።